ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦቻችን እንኳን ወደ አጀብቲው አጀብ ለማለት በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ታሪክ ልብ የሚሰብር የእናትነትን ፍቅርና የፈተናን ክብደት በሚያስገርም ሁኔታ የሚያሳይ እውነተኛ ገጠመኝ ነው። እንዴት አንድ የወለደ አንጀት ልጄ ይገደልልኝ ብሎ ለፍርድ ቤት ሊማጸን ይችላል? ይህ የእናት ንሪማላ ራና ታሪክ ነው። የልጃቸው ስቃይ ማብቂያ አጥቶ ተስፋ በመቁረጥ ልጃቸውን በርህራሄ ግድያ እንዲያጡ የወሰኑት ምስኪን እናት ታሪክ። እናት ንሪማላ ራና አሁን 60 ዓመት ደፍነዋል። ልጄ ይገደልልኝ ብለው የሚማጸኑለት ልጃቸው ሃሪሽ ይባላል። በእድሜ የሳቸው ግማሽ ያህል የ30 ዓመት ወጣት ነው። ሮጦም ኖሮም ተደስቶም ሳይጠግብ ከዕለታት አንድ ቀን ህይወቱ ተገለበጠ። የኢንጂነሪንግ ኮሌጅ ተማሪ ነበር። ንቁ የክብደት አንሺ ስፖርተኛ፣ ጡንቻው የፈረጠመ ልጅ ነበር። እናቱ አሁንም ትዝታቸው ትዝ ሲላቸው ቤቱ ሲራራጥ ክብደት ሲያነሳ እማዬ ጡንቻዬን እዩማ እንዴት እንደፈረጠመልኝ ሲላቸው ይታወሳቸዋል። አደጋው የተከሰተው በአውሮፓውያን አቆጣጠር በ2013 ነበር። ሃሪሽ ኮሌጅ ውስጥም ከአራተኛ ፎቅ ላይ ወደቀ። ጭንቅላቱ ላይ ክፉኛ ተጎዳ። ነፍሱ ግን ተረፈች። ግን ነፍሱ ባተርፍ ይሻል ነበር በሚያስብል ሁኔታ ውስጥ ነው የወደቀው። ላለፉት 11 ዓመታት አልጋ ላይ ነው። አይናገርም፣ አይጋገርም። ሐኪሞች ይህንን ሁኔታም ቬጂቴቲቭ ስቴት ይሉታል። ከሞት በላይ ከመኖርም በታች ያለው ሁኔታ፣ ሞት በህይወት እንደመቆየት ያለ ስሜት፣ ጥልቅ ሰመመን ወይም ኮማ አይደለም። ነቅተው ነው ያሉት፣ ግን አካባቢያቸው ምን እንደሚከናወን አያውቁም። ግራ የሚያጋባ ነገር። ሰውነቱ አልቋል፣ ፊቱ ጎድጉዷል፣ በአጥንት ነው የቀረው። አሁን የ30 ዓመት ወጣት ሳይሆን አንድ ሐሙስ የቀረው ሽማግሌ ይመስላል ይላሉ። ሲያዩት የጣረ ሞት ያህል ያስደነግጣል። ግን ደግሞ ነፍሱ አለች። እናቱ ከእሱ ጋር በአይን ጥቅሻ እንደሚግባቡ ይናገራሉ። እናት ንሪማላ አባት አሾክና ልጃቸው ሃሪሽ በሰሜን ህንድ ቻንዲጋር ግዛት ነበር የሚኖሩት። ላለፉት 11 ዓመታትም ከሆስፒታል አልወጡም። አባቱ አሾክም ያልወሰድነው ሆስፒታል የለም፣ የግል ወይም የመንግስት አንዱም አልሰራልንም ይላሉ። በተአምር እናምናለን፣ በመድኃኒትም እናምናለን፣ በጸሎቱም እናምናለን ይላሉ ወላጆቹ። ጸሎቱም ተአምርም መድኃኒትን ግን አልሰራም ሲሉም ስቃያቸውን ይገልጻሉ። ለሃሪሽና ለቤተሰቡ ቀንም ሰዓትም ከቆመ 11 ዓመታት ሆኗል። ለ11 ዓመታት ሃሪሽን ሲንከባከቡት ነበር። እናት ሌላ ህይወት የላቸውም። ልጃቸውን ሲያጸዳዱት፣ ልብስ ሲቀይሩለት፣ አይኑን ሲመለከት ነው መሽቶ የሚነጋው። ላለፉት 11 ዓመታት ይህንኑ ተደጋጋሚ ነገር ሲያደርጉ ኖረዋል። ይህን አደጋ ከደረሰበት ቅጽበት ጀምሮ ሃሪሽ ምግብ አይበላም። ምግብ የሚወስደው በሆድ በኩል በተቀበረ ቱቦ ነው። ምግብ በፈሳሽ መልክ የሚደርሰው በዚህ ቱቦ አማካኝነት ነው። ይህ ደግሞ ለቤተሰቡ በወር 15000 ሩፒ ያስወጣል። አሁን ደግሞ ወርሃዊ የሆስፒታል ወጪያቸው በወር 30000 ሩፒ ደርሷል። ይህ ወጪ ቤተሰቡን እጅግ ፈትኖታል። ቤተሰቡ እሱን ለማዳን ሲል ያልፈነቀለው ድንጋይ የለም። መኖሪያ ቤታቸው ሽጠዋል። ከደሊ ከተማ ወጥተው ወደ ትንሽ የገጠር ገብተዋል። አንድ ክፍል ተከራይተውም ለመኖር ተገደዋል። አሁን ግን ባዶ እጃቸውን እየቀሩ ነው። የአባት አሾክ ወርሃዊ የጡረታ ብር 3600 ሩፒ ብቻ ነው። ይህ ደግሞ የሆስፒታል ወጪ ሊሸፍን ቀርቶ አስፔዛ ለመግዛት እንኳን አይበቃም። ስለዚህ እናት ንሪማላ ጎዳና መውጣት ነበረባቸው። ሳንዱችና በርገር ለመሸጥ ቅዳሜና እሁድ ይህንኑ ያደርጋሉ። የነበራቸውን ጥሪት ልጃቸውን በመንከባከብ ጨረሱት። የሚላስ የሚቀመስ ሲጠፋ በመጨረሻ ቤተሰቡ ተማከረ። ተስፋ ከሌለው ልጃችን በከንቱ ለምን ይሰቃያል? ቢሞትና ቢገላገልስ ብለው ተማከሩ፣ ወሰኑ። ቀላል ውሳኔም አልነበረም። በቃኝ፣ አለቅኩ፣ ደቀቅኩ፣ እኔ ብሞት ማን ይንከባከበዋል ብለው እናት በስሜት ልጄን ገድላችሁ ከስቃዩ ገላግሉልኝ ሲሉ ተማጸኑ። እናት ንሪማላ የእንባ ከረጢታቸው ደርቋል። ማልቀስ ከረሳው ዘመን የለውም ይላሉ። እናት በማይጨከነው ለመጨከን ተገደዱ። የአልጋ ቁራኛ ለሆነው ሃሪሽ
ዩታንዣ ለሚባለው ስቃይ ላይ ያሉ ሰዎች በስምምነት እስትንፋሳቸው ማቆም ለሚቻልበት እድል የሚሰጠውን የርህራሄ ግድያ እንዲያገኝ ጠየቁ። በዩታንዣ ታማሚዎች የሚገደሉት በስቃይ የለሽ መርፌ ተወግተው ነው። ቤተሰቦቻቸው ተሰናብተው ወደውና ፈቅደው ይሸኛሉ። ወይም ደግሞ ቤተሰብ ለእነርሱ መልካምን ነገር ይህ ሆኖ ሲስማማ ይወሰናል። መርፌውን በተወጉ በሰኮንዶች ውስጥም ያሸልባሉ። በዕድሜ ዘመን ስቃይ የሚቃትቱት ሰዎችም ይህንን የርህራሄ ግድያ ይመርጣሉ። መድኃኒት ባልተፈጠረለት በሽታ የታመሙ ሰዎችም እንዲህ ያደርጋሉ። ጥቂት የአውሮፓ ሀገራት ይህንን የርህራሄ ግድያ ህጋዊ አድርገውታል። ለምሳሌ በአሜሪካ 11 ግዛቶች፣ በአውሮፓ ስዊዘርላንድ፣ ስፔን እንዲሁም አውስትራሊያ ይፈቅዳሉ። በሌሎች በበርካታ ሀገራት ግን ወንጀል ነው። ስለዚህ በህንድ ውስጥም የርህራሄ ግድያ ስለማይፈቀድ የሐሪሽ እናት ፍርድ ቤት ማመልከት ነበረባቸው። ልጄ በርህራሄ ግድያ እስትንፋሱን አቁሙልኝ ብለው ለዲልሂ ፍርድ ቤት አመለከቱ። አባቱ አሾክ ደግሞ አንደኛው ይረፍና የሰውነት አካሉን በህይወት መቆየት ለሚፈልጉ በችሮታ እንሰጣለን፣ እሱም ሰላም ያገኛል፣ እኛም የሱ አካል በተለገሰላቸው ሰዎች ውስጥም እሱን እያየን እንጽናናለን የሚል አሳዛኝ ምክንያት ጨምረው አቀረቡ። ግን የዴልሂ ፍርድ ቤት ጥያቄያቸውን ውድቅ አደረገው። ፍርድ ቤት ታማሚ ወጣት በህይወት ያለው በመካኒካል መንገድ ብቻ ቢሆን የእናቱን ልጅ ግደሉልኝ ጥያቄ እንቀበል ነበር፣ ነገር ግን ያለ ውጫዊ ድጋፍ በህይወት መቆየት ስለሚችል ጥያቄውን ውድቅ አድርገናል ብለዋል። ምንም እንኳ የርህራሄ በጎ ፈቃድ ግድያ ዓላማው ታማሚው ከስቅ መታደግ ቢሆንም በህይወት መቆየት እየቻለ ነፍሱን ማጥፋት ወንጀል ነው የሚል ውሳኔ ያስተላለፈ። ይህን የፍርድ ቤት ውሳኔ የተቃወሙት ቤተሰቦች በተለይም እናቱ ለጠቅላይ ፍርድ ቤት አቤት ብለው በህንድ የርህራሄ ግድያ ባይፈቀድም የተዘዋዋሪ የርህራሄ ግድያ ሊፈቀድ ይችላል። ይህ ማለትም ለምሳሌ ታማሚው ምግብ በመከልከል ሊሆን ይችላል። ፍርድ ቤት በውጫዊ ሜካኒካል እርዳታ ስላልሆነ ወጣቱ በህይወት የቆየው እስትንፋስ ሊቆም አይገባም ይላል። ነገር ግን እናት አቤት ብሎ ተከራክረዋል። ልጄ ምግብ የሚወስደው በሆድ በኩል በተተከለው በተቀበረው ቱቦ ነው። ይህ ማለትም ሜካኒካዊ ነው። የተቀበረው ቱቦ ከእርሱ ጋር የተወለደ አይደለም ሲሉም ተመከራክረዋል። አሁን ጥያቄው ያቀረቡት ይግባኝ በጠቅላይ ፍርድ ቤት ውድቅ ከተደረገ ወላጆቹ ልጃቸውን ምን ሊያደርጉት ይችላሉ? አባት አሾክ መንግስት በራሱ ሆስፒታል ልጃችንን ይንከባከብልን እያሉ ነው። ለጊዜው ያላቸው አማራጭ ያ ብቻ ነው። ኒርማላ ራና ልጃቸው አንድ ቀን ይድናል ብለው ካንጀታቸው ያምኑ ነበር። ቀኑ ሳምንት ሆነ፣ ሳምንቱም ወር ሆነ፣ ወሩም ዓመት ሆነ፣ ዓመቱ ደግሞ ዓመታትን ወለደ። ምንም አዲስ ነገር አልመጣም። እምነታቸው ተሸረሸረ፣ ስቃያቸውም በዛ። እናት የልጃቸው ትዝታ አሁንም ባይናቸው ላይ ይዞራል። ትዝ ይለኛል ቤት ውስጥ ሲሯራጥ ክብደት ሲያነሳ እማዬ እማዬ ጡንቻዬን እዩማ እንዴት እንደፈረጠመልኝ ሲለኝ ይላሉ ኩርምት ብለው እያነቡም። የእንባ ከረጢታቸውም ደርቋል። አሁን የእናት ኒርማላ ጸሎት አንድና አንድ ብቻ ነው። አምላኬ ሆይ በቃኝ፣ ልጄ ውሰድልኝ የሚል ነው። የእናት ኒርማላ ራና የልጃቸው ሐሪሽ ታሪክ እጅግ አሳዛኝ ነው። የሰው ልጅ ሊደርስበት የሚችለው ከፍተኛ ስቃይና ፈተና ያሳያል። የ11 ዓመታት የአልጋ ቁራኝነት፣ የገንዘብ ችግር፣ የእናትነት የልብ ስብራትና በህጋዊ መንገድ ጭምር ከልጇ ስቃይ ለመገላገል ያደረገችው ጥረት፣ ይህ ሁሉ የሚያሳየው አንዳንድ የህይወት ፈተናዎች ከባድ ከመሆናቸው የተነሳ አንድ እናት የልጇን ሞት እስከ መመኘት ድረስ ሊያደርሷት እንደሚችሉ ነው። ታሪኩ የሚያስተምረን የህይወት ዋጋ፣ የቤተሰብ ትስስርና አንዳንድ ጊዜ ደግሞ የጭካኔ በሚመስል ውሳኔ ውስጥ ያለው ጥልቅ ፍቅርና ስቆቋ ነው። የእናት ኒርማላ ራና ታሪክ ለዛሬ የአጀብ ቲዩብ ፕሮግራማችን ይህን ይመስላል። በሚቀጥለው ጊዜ በሌላ አጀብ በሚያስብል ታሪክ እስክንገናኝ ድረስ በያላችሁበት ሰላማችሁን ይብዛልኝ።